ወሎ የጥበብ የሃይማኖት የታሪክና የጀግንነት እንዲሁም የውበትና የብዝሃነት አምባ ነው ስንል እንዲሁ አይደለም። ወሎ የኢትዮጵያ አራቱ የዜማ ቅኝቶች አምባሰል፣ ባቲ፣ ትዝታና አንቺ ሆዬ ዜማዎች መፍለቂያ የጥበብ ምድር ስለሆነች ነው። በተጨማሪም ወሎ የበርካታ ከያንያንና ጸሐፍት መፍለቂያ የጥበበኞች ምድር ናት። ወሎ የኢትዮጵያ ሃይማኖት ብዝሃነት እንዲሁም የአንድነትና የመቻቻል ማሳያ ድንቅና ቅድስት ምድር ናት። የወሎ ምድር የክርስትናና የእስልምና ሃይማኖቶች የየራሳቸውን የደመቀ ታሪክ ጠብቀው አንድ አካል አንድ አምሳል ሆነው የሚኖርበት ቅድስት ምድር ነው። የኦርቶዶክስ ክርስትና የእስልምና ሃይማኖቶች ከፍታን የሚገልጹ ድንቅዬና ብርቅዬ የአምልኮ ቦታዎችና የአስተምህሮ ባለቤቶች የሚገኙባት ቅድስት ምድር ናት ወሎ። የአማራ ሳይንት ተድባበ ማርያም መገኛ ወሎ ነው። የገዳመ መስቀል የግንባደ መስቀል መገኛ ግሸን ማርያም መገኛ አምባሰል ወሎ ነው። ከእስልምና ሃይማኖት አንጻርም የነብዩ መሐመድ የመጀመሪያው መውሊድ የተከበረበት የጀማ ንጉሠ ነገሥት መስጊድ መገኛ ወሎ ነው። ወሎ እስልምናና ክርስትና እንደ አካል አንድ አምሳል ሆነው ለዘመናት በአብነት የዘለቁበት ምስጢር ሲፈተሽ ደግሞ ሁለቱን ሃይማኖቶች አቻችለው ለትውልድ ያዘለቁ የነ መምህር አካለ ወልድ ቤተክርስቲያን ሲያሰሩ መስጊዱን አብረው የሚያሳንጹ የነ ባህታዊ አባ ምስክርና የነ ሐጂ መሐመድ ጌታ ቃል ኪዳን ስላለበት ነው። ሙስሊሙ ከክርስቲያኑ፣ ክርስቲያኑ ከሙስሊሙ የሚጋባበት የስም አወጣጥ ባህሉ ድንበር የሌለው ፍቅርን የሚያንጸባርቅ የወሎ ምድር ነው። ከዚህ ጋር በተያያዘ የአካባቢውን ስነ ቃል ልዋስና ልጅየው ሰለሞን አባቱ መሐመድ ምንኛ ደስ ይላል ወሎ ላይ መወለድ